የሚደግፋቸው አይዟችሁ የሚሉ ስራዎቻቸውን የሚቀበሉ አንዳንዴ ደግሞ የሆነ ችግር ሲያጋጥማቸው ደግሞ የዛን ያህል ሰው አለን ማለት ይገባልና ከዛ ጋር ተያይዞ አንድ የምናነሳው ጉዳይ ይኖራል። አዎ በዚህ አጋጣሚ አንድ ወንድማችን ከፍተኛ የሆነ የመኪና አደጋ ደርሶበት በሕክምና ላይ ያለው ጉራጌኛ ድምጻዊ ነው። አዎ ነስሩ ሙክታር ይባላል። በዮዳ አቢሲኒያ ቦሌ በሚገኘው ዮዳ አቢሲኒያ ሆቴል ከፍተኛ ዝግጅት ተደርጓል። የተለያዩ ትላልቅ ድምጻውያን የጉራጌኛ ትላልቅ ድምጻውያን እንደገና ሌሎችም ብሔረሰቦች ድምጻውያን ባሉበት ከፍተኛ ዝግጅት አድርገናል። ከቀኑ 6 ሰዓት ጀምሮ እስከ 12 ሰዓት ባለው ትርኢቶች ይቀርባሉ። የሙዚቃ አፍቃሪ የሆነው ወገናችን እንግዲህ በአንድ ድንጋይ ሁለት ወፍ ነው የሚባለው። እግረ መንገዱን እየተዝናና በሙዚቃው ነስሩን ደግሞ ለማሳከም የምናደርግበትን ሩጫ እንዲያግዝ ጥሪያችንን እናስተላልፋለን። በጣም ጥሩ ድምጻዊ ነው። ታዳጊ ድምጻዊ ነበረ። ወጥቶ ወደ ስራ ሊሄድ ሲል ነው የመኪና አደጋ የደረሰበት። እግዚአብሔር ከእንደዚህ አይነት ነገር ይጠብቀን ሁላችንን። እና ሕክምናው ከባድ ነው። ባለው አቅም ታግሏል እስካሁን ድረስ ግን ከአቅሙ በላይ ሆነ። ስለዚህ አሁን ለዚህ ነው እኛ ይሄን ዝግጅት ለማዘጋጀት የተነሳ ነው። ስለዚህ የምትችሉ ሁሉ እኛን መታችሁ በማየት በሙዚቃው እንድትዝናኑ እየጋበዝኩ እንደገና ደግሞ እሱንም ለመርዳት እግረ መንገድ ሁለት ነገር በሙዚቃው እየተዝናናችሁ እሱንም እንድናግዝ ጥሬን አስተላልፋለሁ። ይሄው ነው። እውነት ነው። እንግዲህ ድምጻዊ ነስሩ ሙክታር ደግሞ ተሽሎት ወደ ስራው እንደሚመለስ ተስፋ እናደርጋለን። እናንተም እንደሙያ አጋር ደግሞ በእንደዚህ አይነት ጊዜ አብራችሁ ስለቆማችሁ ለእናንተ ምስጋና ይገባችኋል። ተመልካቾችም ወደዛ ማምራት ይችላሉ። እንዳልከውም በአንድ መስመር መዝናናት ነው፣ በአንደኛው ደግሞ ድጋፍን መስጠት ጭምር ነውና መልካም ስራ ነው። እናመሰግናለን። እናንተንም የዋልታ ቴሌቪዥን ሰራተኞች በሙሉ ይህ ፕሮግራም ሲተላለፍ ይህንን ነገር እንድናገር እድል ስለሰጣችሁኝ በጣም አመሰግናለሁ። ህዝቡ ወደ ቦታው መጥቶ ቦሌ በሚገኘው የዮዳ አቢሲኒያ ሆቴል ከቀኑ 6 ሰዓት ጀምሮ እስከ 12 ሰዓት ባለው የተለያዩ ድምጻውያን አሉ። መጥቶ እንዲዝናና ጥሪያችንን እናስተላልፋለን። ሰው ከወደቀ በኋላ ከንፈር መምጠጥና አበባ ይዞ መሄድ ወይም ደግሞ ነጠላ አንጥፎ መንገድ ላይ ከመለመን እንደዚህ በሙያችን አገልግለን ህብረተሰቡ መግቢያ በሚከፍለው ሳንቲም የልጁ ሕክምና ቢደረግና ልጁ ቢድን የተሻለ ነው። ታዳጊ ድምጻዊ ነው፣ ገና ወጣት ነው። ብዙ ነገር መስራት የሚችል ነው። በሙሉነት መናገር ይችላል። ብዙ ነገር መስራት የሚችል ድምጻዊ ነው። እንድናግዘው የተቻለንን እንድናደርግ ነው ጥሪ ማስተላልፈው ለህዝቡ።